ቢስሚላሂ ራህማኒ ራሂም ኢንሻአላህ ባለፉት ትምህርቶች ላይ የአረብኛ ፊደላቶች ቅርጻቸውንና ድምጻቸው ምን እንደሚመስል ተመልክተን ነበር። ተመሳሳይ ቅርጽ ያላቸው ፊደላቶችን በአንድ ላይ በማድረግ አሁን ደግሞ ቅርጻቸውን በደንብ ለማጥናትና ድምጻቸውንም ለመለየት እንሞክር ይሆናል በዚህ ክፍል። ይሄ የምትመለከቷቸው ሁለት ፊደላቶች የመጀመሪያው ቋሚ ቅርጽ ያለው አሊፍ ነው። ይሄኛው ደግሞ በስተግራ በኩል የሚገኘው ደግሞ ላም ነው። ሁለቱ ተመሳሳይ ቅርጽ አላቸው፣ ሁለቱም ቋሚ ያላቸው እና ተቀጣጥለው ሲጽፉ ማለት አረብኛ ተቀጣጥሎ ነው የሚጻፈው፣ ለየብቻ ፊደላቶች አይጻፉም ልክ እንደ አማርኛ። ያ በመሆኑ ለመለያ የምትጠቀሙበት ዋና የመለያ መስፈርት ምንድነው? ቋሚ ከመጣ የምትጠረጥሩት ወይ አሊፍን ነው ወይ ላምን ነው። እዛ እንዴት መለየት እንችላለን? ኢንሻአላህ በወደፊት ደርሶች የምንመለከት ይሆናል። ቋሚ ነገር ከተመለከታችሁ ግን ወይ አሊፍ ነው ወይ ላም ነው። ላም ስትቀጠል ይሄኛው ክፍሏ ስለሚቆረጥ ነው። ቀጣይ የምንመለከታቸው በነጥብ አማካኝነት የምንለያቸው ፊደላቶች ናቸው። ዋና ትኩረታችን ቅርጻቸው ምን አይነት ነው የሚለው ላይ ሳይሆን እነዚህ ፊደላቶች ላይ ነጥባቸው ከላይ ነው ከታች ነው ስንት ነው የሚለው ላይ ነው ትኩረት የምናደርገው። በስተቀኝ የምትመለከቷት ባ ነጥቧ ከታች አንድ ነጥብ ነው። ከታች አንድ ነጥብ ከመጣ ባ ነው እርግጠኛ መሆን እንችላለን። ታ በተመሳሳይ ኢመደበኛ ቅርጽ ይዛ ከላይ ሁለት ነጥብ ካገኘን ታ ብለን እንለያለን። ሳን ከላይ 3 ነጥብ ካለ ሳ እንላለን። በመቀጠል ኑን ነች፣ ከላይ አንድ ነጥብ ካለ ኑን ብለን እንሰይማታለን። ከዛ የመጨረሻዋ ደግሞ ያ ነች፣ ከታች ሁለት ነጥቦች ካገኘን ያ መሆኗን እንለይበታለን ማለት ነው። እነዚህ ፊደላቶች በነጥብ አማካኝነት የምንለያቸው ፊደላቶች ናቸው። ነጥባቸውን ትኩረት አድርገን ማጥናታችንን ትኩረት መስጠት አለብን። ከዚህ በመቀጠል እነዚህ ሁለት ፊደላቶችን ፋና ቃፍን የምንለየው ክብቸውን በመጠቀምና ነጥባቸውን በመጠቀም። እዚህ ክብ ነገር አግኝታችሁ ከመሃል ክፍት ሆኖ ከላይ አንድ ነጥብ ካገኛችሁ ፋ መሆኑን እርግጠኛ መሆን አለባችሁ። በተመሳሳይ ክብ ሆኖ መሃሉ ሙሉ ክብ ሲባል ጥቁር መሆን የለበትም። ከመሃል ክፍት ሆኖ ከላይ ሁለት ነጥቦችን ካገኛችሁ ቃፍ ነች ማለት ነው። ፋና ቃፍን በዚህ መልክ መለየት እንችላለን። እነዚህ ደግሞ የምናያቸው አራት ፊደላቶች ተመሳሳይ አይነት ሞለል ያለ ቅርጽ አላቸው። ማን ሷድ፣ ዷድ፣ ጧና ቫ ማለት ነው። እቺ ሞለል ያለች ቅርጽ ሁሌ ማስተዋል አለብን። እቺ ሞለል ያለች ቅርጽ ከመጣች ወይም ሞላላ ቅርጽ ከመጣች ከነዚህ ከአራት ፊደላቶች አንዱ እንደሆነ እንለያለን። ጧና ቫ ከሆነ ግዴታ ቋሚ ስለሚመጣ ከሞላላው ቅርጽ በኋላ ቋሚ ተቀጥሎ ስለሚመጣ በዛ ማወቅ እንችላለን። ቋሚ ካልመጣ ደግሞ ወይ ሷድ ወይ ዷድ መሆኑን በነጥባቸው አማካኝነት መለየት እንችላለን። እነዚህ የምትመለከቷቸው ሶስት ፊደላቶች ደግሞ ጂም፣ ሐና ኸ ናቸው። እነዚህ ሶስት ፊደላቶች ዋና ትኩረታችን ከላይ ያለችው ምልክት ላይ ይሆናል ማለት ነው። ከላይ ያለችው ምልክት ተቀጣጥሎ በሚጻፍ ሰዓት በጣም ትኩረት ሰጥተን ልናይ የሚገባው ምልክት ነው። ስለዚህ እንደዚህ አይነት ምልክት መጥቶ ከላይ አንድ ነጥብ ካገኘን የተሸፈነውን ቅርጽ ውሰዱትና ከላይ ያለችው ቅርጽ ብቻ መጣ፣ ከላይ አንድ ነጥብ ከመጣች በስተግራ ልክ እንዳለው ኻ መሆኑን እንለያለን ማለት ነው። ምንም ነጥብ ካልመጣ ሐ መሆኑን እናውቃለን። ያቺ ተመሳሳይ ከላይ ያለችው ቅርጽ መታ ነገር ግን ከታች ነጥብ ካለ ደግሞ ጂም መሆኑን እንለያለን። እና ሲጻፉ ተቀጣጥለው ሲጻፉ ከላይ የምትመለከቱትን አይነት ቅርጽ ስለሚይዙ እቺ ከላይ ያለችውን ቅርጽ ትኩረት መስጠት አለብን። በመቀጠል የምናያቸው አይን እና ገይን ይሆናሉ። አይን እና ገይን ልክ የግማሽ ክብ አይነት ቅርጽ ያላቸው፣ ይሄ ነው የማይባል ቅርጽ። ይሄን ቅርጽ ሙሉ በሙሉ መሸምደድ መቻል አለብን፣ ማስተዋል መቻል አለብን። ከታች ያለው ግማሽ ክብ ቅርጽ ሳይኖር ልትመጣ ትችላለች አይንና ከላይ ያለችውን ቅርጽ በደንብ ማስተዋል አለብን። ነጥብ ከሌላት አይን ነች፣ ነጥብ ተደርጎባት ከላይ ከመጣች ደግሞ ገይን መሆኗን በዛ አማካኝነት መለየት እንችላለን። ፊደላቶችን በዚህ መልክ መለየታችን ንባቡን ቀላልና ፈጣን ያደርግልናል። ኢንሻአላህ ፊደላቶችን በዚህ መልክ አስተውላችሁ መለየት ትችላላችሁ። ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።